አሰላም አለይኩም ወረህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናሌ ወይም አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ እና እንዴት ናችሁ? ደህና ናችሁ ያላችሁ? እኔ ያለው አልሐምዱሊላህ። እና ዛሬ በጣም አናዶኝ የሆነ ነገር ልል መጣሁኝ። ጠፍቻለሁ። ያው ቪዲዮ አይመችም አረብ ቤት ስትሆኑ። እኔ የሆነ ነገር ማረጃ ሲደርሰኝ ብቻ ነው መስራት የምፈልገው። አዘወትሬ ስራዬ ነውም ብዬ አልሰራውም። ታውቃላችሁ የአረብ ቤት ስራ ይከብዳልም ጊዜም የለምም። እችንም ጊዜ የሆነ ሰዓት የእንቅልፍ ሰዓቴን ተጋርቼ ነው የሆነ ነገር ሲደርሰኝ እውነት በቃ ወላሂ እውነት ለመናገር የሆነ ነገር ሲደርሰኝ በጣም ተናድጄ ነው መስራት የምፈልገው እንጂ እኔ ላይክ ሰብስክራይብ ሼሩ ከፈለጋችሁ አታርጉት። ተውት፣ ዩቲዩበር አይደለሁም። እና አንድ ነገር ወላሂ ዛሬ ልል በጣም እናዶኝ እንዲህ ላይ የመጣሁት መልእክት ለኢትዮጵያ ወላጆች ሀገር ውስጥ ኢትዮጵያ ሀገር ውስጥ ለምትገኙ ወላጆች እባካችሁን ሴት ልጆችን ወደ ሳውዲ አረቢያ አትላኩ። እባካችሁን ብድግ ብላችሁ በአሁኑ ሰዓት ሴት ልጆችም ሳውዲ ለምንድን ነው? ሌላ ሀገር የለም ወይ? ሌላ ሀገር አትሄዱም ወይ? ሄዱ፣ ስሩ። መስራቱ ችግር የለውም። ትሰሪያለሽ፣ ትቀየራለሽ። ሄደሽ ጠንክረሽ ከሰራሽ ጎበዝ ከሆንሽ ትሰሪያለሽ። ብዙ ችግር ይደርስብሻል። ያንን ችግር ከተቋቋምሽ በእርግጥ ትሰሪያለሽም ትቀየራለሽ፣ ቤተሰብንም ትቀየሪያለሽ። ግን ሳውዲ አረቢያ ለምንድን ነው ሁሉም ፍላጎቱ ሳውዲ አረቢያ የሚሆነው? ለምንድን ነው? ሳውዲ አረቢያ እኮ ተበላሽቷል። ወላጆች አረ ሴት ልጆችን ወደ ሳውዲ አረቢያ አትላኩ እባካችሁ። ሳውዲ አረቢያ አትላኩ። ሳውዲ አረቢያ ተበላሽቷል። ህግ እኮ የለውም ለሳውዲ አረቢያ። ድሮ ነበረ፣ አሁን ምንም ተበላሽቷል። ወላሂ ተበላሽቷል። በአሁኑ ሰዓት ወላሂ በየሜዳው የሚገኙት ህፃናቶች 14 15 ዓመት ያልሞላቸው ህፃናቶች ናቸው። አውጥተው እየጣሏቸው ወላሂ እየተማቱም ጭምር ነው። እኔ አሁን ዛሬ ወላሂ ቪዲዮ በጣም ተናድጄ ልሰራ የፈለግኩት ፎቶ ሊንክ አድርጎ መግባት አላውቅበትም። ወላሂ እውነት ለመናገር ማለት ነው። ማድረግ ብችልበት ከነ ማረጃው እኔ ልነግራችሁ ላሳያችሁ ፈልግ ነበርኩ፣ ግን አላውቅበትም። ያ ነው እኔን እንትን ያለኝ ማለት ነው። እባካችሁ አንድ ነገር ደግሞ እዚህ ሀገር ደላላ ሆናችሁ ሰራተኛ የምታቀርቡ ኢትዮጵያውያን አረ ተው አላህን ፍሩ። አረ ተው አላህን ፍሩ። አረ መንግስት ይሄንን ነገር አንድ ነገር በልልን። እዚህ ሀገር ኖሮ ኤጀንሲ ነን ወይም ደላላንን ብለው የሚሰሩት ኢትዮጵያውን እዚህ ሳውዲ አረቢያ የቆዩ ሰዎች አረ ልጆቻችን እያስገደሉ ነው፣ እያስደበደቡ ነው። አረ መንግስት እነሱን አንዴ ምከርልን። አረ አንዴ ምከርልን። ወላሂ እኔ ወላሂ አንድ ሰፈር ተወልደን ያደግን ልጅ ናት። ዛሬ ትላንትና ደሞዝ አልተሰጣትም። ጡት ማሳዣ ሰብረሻል ብላ የወር ደሞዝ ቆረጠችባት። ከመጣች 8 ወራ ነው። የአንድ ወር ደሞዝ ጡት ማሳዣ ሰብረሻል ብላ ወላሂ ደሞዟን ቆርጣባታለች። እቺ ልጅ ብሬን ስጭን ስትላት ጡት ማሳዣን ሽቦ አውጥተሻል፣ ቆርጠሻል፣ የአንድ ወር ደሞዝ አነሳለሁ አለቻት። 8 ወር ነው፣ የ3 ወር ደሞዝ ሰጥታታለች። የ5 ወር ደሞዝ በራሷ ነው ያለው። ደሞዜን ስጭኝ ስትላት አልሰጥሽም እያለቻት ባባ የሆነበት ሄዷል፣ ሲመጣ ይከፍልሻል እያለቻት ስትለምናት ቆይታለች ማለት ነው። ሰውዬው ሲመጣ አስቀጠቀጠቻት። ሰውዬው አስባችሁታል? አሁን ይሄንን ብትባሉ ወይ ለፖለቲካ ወይ ለሆነ ነገር፣ ወላሂ ለፖለቲካ አይደለም። እኔ ሀቂቃውን ነው የምነግራችሁ። ሀታ የኤጀንሲውን ስም ራሱ እነግራለሁ። ኤጀንሲ ከዚህ በፊት ሰርቼበታለሁ። የሆነችን ልጅ ተንከባክቦ ደርሶ አውጥቷት ነበር። ወላሂ አሁን ማለት ነው እቺ ልጅ ድረስልኝ እንደዚህ እያደረጉኝ ነው፣ ድረስልኝ እንደዚህ እያደረጉኝ ነው ስትለው አርፈሽ ስሪ፣ የቲክቶክ እየከፈሽ የሆነ ነገር ፊልም እያየሽ ከወንዶች እየተጨፋጨፍሽ ነው እንጂ አንቺ ስራ እየሰራሽ ነው አረብቷ ያለችውን ማለት ነው። ግን ምን ያክል ብትንቀን ነው? ምን ያክል ቢያስኒቁን ነው? እዚህ ሀገር ያሉት እዚህ ሀገር ለብዙ ጊዜ ቆይቶ ሰራተኛ አቅራቢ ለሳውዲ ኤጀንሲ ሰራተኛ አቅራቢ የሆኑ ወንዶች ስነ ስርዓታቸውን ቢይዙ ጥሩ ነው። መንግስት አንድ በላቸው። ወላሂ እኛ ችግር የሚያደርሱትን እያንዳንዳቸውን የሚያደርሱትን ኤጀንሲ እኔ በማውቀው ማለት ነው ወላሂ ግልጽ ተናግሬ ይሄ ኤጀንሲ ይሄን ያደረሰ ብዬ ወላሂን እናገራለሁ። እስኪ ሌሎቻችሁን ወታችሁ ተናገሩ። የሚደርስበት አሁን አይደርስባችሁም ነው ችግር? ይህን ችግር ደርሶባችሁ እየደወላችሁ ድረሱልኝ ስትሉ ይደርስላችኋል ነው? ምንድነው መልሳችሁ? ምንድነው መልስ የምትሰጣችሁ? እስኪ ተናገሩ በአላህ። ይሄ ችግር የሚደርሱባችሁ ልጆች እስኪ ተናገሩ፣ ወታችሁ እንዳትፈሩ ተናገሩ። በአላህ ይዣችኋለሁ። ወላሂ እችን ልጅ አስቀጥቅጧት ማለት ነው። ሰውየው ማታ
ቀጥቅጧት እቺ ልጅ ስጨንቃት በቆሻሻ እንትን ትልቁ ማለት ነው ዙባላ የሚጠቀሙ ዙባላ ብለው የሚጠቀሙበት ኬስ ዙባላ ማውጫ ነገር ሆነ አባያን እዛ እቺ ልጅ ወታ ጠፍታለች ታውቃላችሁ። የሆነ ፓኪስታን አግኝቶ ደግሞ አላህ ምን እንዳደረጋት እሱን አላውቅም አልጠየኳትም። ገና ከሀገር ስደውል ነው እንደዚህ ቢሮ ገብታለች ደንወዟን እኔ ፖሊስ ይቀበልልሻለሁ ብሏታል ብሎ ወንድሟ የነገረኝ ማለት ነው። ቤተሰብም ተጨንቆ እቺ ልጅ ስልኳንም ቀምታት የደረሰችበትም አይታወቅም። ስትለምነው ኤጀንሲውን ስትለምነው እባክህ ደንወዜንም ከልክለውኛል። እንዴት ነው አንድ ሰራተኛ ምግቡን በብር ገዝተክ ብላ የሚባለው ማለት እናንተ ሀገር ምግብ አለ ወይ የሚባለው? ይሄን አክል እስከሚባሉ የሚያደርሱት እነማን ናቸው? እዚህ ሀገር ለብዙ አመት ቆይተው ደላላ ሆነው ሰራተኛ የሚያቀርቡት ናቸው ይህንን ነገር የሚሰሩት ማለት ነው። እባካችሁ ተው አትሽጡዋቸው። ህፃናትን አትሽጡ። የኢትዮጵያ ወላጅ ደግሞ ልጅህን ወይም ልጆችህን እያነሳክ አትላክ ወደ ሳውዲ። ሳውዲ ተበላሽቷል። የለም ወላሂ ተበላሽቷል። በጣም ተበላሽቷል። ስንት ህግ አለበት ሀገር አለ። ወደ ዱባይ ሄዱ። የግድ ሳውዲ አረቢያ ሙስሊም ሀገር ነው ሳውዲ አረቢያ። ወላሂ ተበላሽቷል። በጣም ተበላሽቷል። አትሳሳቱ። ወላሂ አትሳሳቱ። ሂዱ ሌላ ሀገር አትምጡ ወደ ሳውዲ። በየመንገዱ የወደቁ አይደል? እቺ ልጅ ግን ጥፊ ወንድሟ ደውሎ ልጅቷ ስልኳ አይሰራም። መዳሟ ሲደወልላት ባባ ማታ መቷት ነበረ አሁን አተናታል ብለኛለች ብሎ ሲነግረው ጥፊ ብለህ ሰው መቻችተህላት ደግሞ እንደዛ ብለህ ትናገረኛለህ አለ ምላሹ ማለት ነው። ይሄን ያለው ማን ነው? የኢትዮጵያ ኤጀንሲ ተባዩ ነው። ወላሂ እኔ ስሙንም እነግራለሁ። እኔ ስሙንም እናገራለሁ። አንተ ሰውዬ ግን ከዚህ በፊትም ቪዲዮ ሰርተሻል ብለህ ተናግረኸኛል። ወላሂ እሱ ዛሬ የልጅቷ መደወል አዳነክ እንጂ ወላሂ ኤምባሲ ገብቶ ቢሮ ሊከሰስ ነበር። ይሄን ቪዲዮ ማየትክ አይቀርም። ስነ ስርዓትን ያዝ። ስነ ስርዓትን ያዝ። ባለጌ አንተ ለብር ብለህ እህትን ትሸጣለህ፣ እናትን ትሸጣለህ። ወላሂ ምን መታመጣብኝም። አልহামዱሊላህ እኔ ከሰዎች ተስማምቼ እሰራለሁ። ካልሆነ ጠፍቼ ቢሮ ገብቼ በእነሱ አንተ ከምታስፈራራኝ ማለት ነው በእነሱ እጅ ቢገባ በፖሊስ እጅ ቢገባ በሰላም ሀገሬን ይሸኙኛል። ምን ስለሆንክ አንተ አሁንም የሰራኸውን ድርጊትን ብታስተካክል ይሻልሃል። እቺ ልጅ ባትገኝም እንዴት እንደምናደርገው ታውቃለህ። ስነ ስርዓታችሁን ያዙ። ወላሂ ስርዓት አታችኋል። መንግስት ግን መፍትሄ ስጠን በእንደዚህ አይነት ነገር። ወላሂ መፍትሄ ስጥ። አላሁ አክበር። እናንተ ምስት እኮ ናት፣ እህትህ እኮ ናት፣ እናትህ እኮ ናት፣ የሀገር ልጅ እኮ ናት በዛ ላይ ማለት ነው። ኧረ እንደዚህ አይነት ነገር ቅርባችሁ። እንደዚህ ሲባል ግን ሁሉም አይደለም። ይኸው አንዳንዱ ስግብግብ ነው የሁሉንም ጆሮ የሚያበላሸው። ብር ብቻ እሱ አምጥቶ መወርወር ብቻ። ብር ካገኘ በቃ ለሽንት እንኳን ቦታ አለው። ወላሂ ቢያንስ ድረስልኝ ይሄ ችግር ደርሶብኛል ከተባልክ ስሪ አርፈሽ ስሪ ይባላል። ቼክ አታረግም። ምንድነው ችግሯ ብለህ አትጠይቅም። ደውለህ ቲክቶክ ስታይ አልክ፣ ፊልም ስታይ ከየት አየህ አንተ? ፊልም እንደምታይና ቲክቶክ እንደምታይ ከየት አየህ? አልፎ ተርፎ ምግብሽን ገዝተሽ ቢ ተባልኩ እያለችክ ይሄን ምላሽ ሰጠሃት ማለት እቺ ልጅ ስጨንቃት ነው ወጣ የጠፋችው። ከዚህ በፊት ለምን ሰራሽ እንደዚህ ብለሽ ስሜን ጠርተሽ ቪዲዮ ሰርተሻል ብለህ ተናግረሃል። አሁንም ወላሂ እሰራለሁ። አሁንም ያልከውን ሁሉ ዘነዋል። ወላሂ ለልጅቷ መገኘት ነው ያተረፈክ። ስነ ስርዓትን ያዝ ሰውዬ። አምጥተህ ምትወረውራቸውን እንደ ሃር አምጥተህ ምትወረውራቸው እንደገና ደግሞ ታረፍ ተመሳጥረክ ልጆችን የምታረገውን ድርጊት ከድርጊትክ አሁንም ተጠንቀቅ። ስርዓትን ያዝ። ምንም አታመጣብኝም በኔ ቢሆን። ወላሂ በጣም ነው የተናደድኩት ዶቼ፣ በጣም ነው የተናደድኩት። ይቅርታ ወላሂ በሁሉም እያያችሁ ነው አይደል? ሚዲያ ላይ ስንቱ ነው አፋልጉኝ የለመነ እየጠየቀ ነው። ስንት ህፃናት 13 14 ዓመት መጥቶ እዚህ ሲጨንቀው ወጥቶ እንደዚህ ብር ብሎ ይቀራል። ኧረ እባካችሁ ወላጆች ልጆቻችሁ በሰው ሀገር እንዳይበሉ አስተውሉ። እስኪ የት ሀገር ይሻላል ብለህ ጠይቅ እስኪ። ሙላዚም ሳውዲ አስተውሉ እስኪ፣ ጠይቁ እስኪ። ሳውዲ ተበላሽቷል፣ ወላሂ ተበላሽቷል።
ምግብሽም በደሞዝሽ ቢ ነው እያሉ ያሉት ማለት ነው። ፍሪጅ እየቆለፉ ነው ያሉት። አንድ ሰው 1000 ሪያል ተከፍሎት መጥቶ በ1000 ሪያል ምግቡን ከበላ ሳሙናውን ሻምፖውን ከገዛ ዋይፋውን እንግዲህ ከቤተሰብ መገናኘት ግዴታ ነው። ይጨንቀዋል ከቤተሰቡ ካልተገናኘ ከተጠቀመ እሺ የትኛው ነው ለውጡ? ፋይዳውስ ምንድነው? እሱ ፋይዳ እሱ ምግብ ገዝቶ ከበላ ሻምፖ ቅባት ከገዛ ይሄንን እኮ እነሱ ማለት ነው ወላሂ ከቢሮ ተስማምተው ተፈራርመው ነው ይሄን ዋይፋ በራሴ ምግብ በራሴ ብለው የሚሰሩት ማለት ነው። ግን እዚህ ከመጡ በኋላ ነው የሚቀየረው። በጣም የሚያስጠላ ነገር ነው ወላሂ በጣም የሚያስጠላ ነገር ነው። እንዴት ነው ምግቧን ችላ? እንዴት ነው ሻምፖዋን ችላ? ይሄን ያደረጉኝ ብላ ስትል መጀመሪያ እሱ ማምጣት ብቻ ነው እንዴ ስራው? ህገ ደንብ የለውም እንዴ? ሁለቱ መንግስት ህገ ደንብ አልተፈራረመም? ያንን ህገ ደንብ አንብቦ አይደል የሚያመጣው? ሰራተኛ ሲያመጣ የግድ እሱ ብር ስላገኘ አምጥቶ መወርወር አለበት እንዴ? እንደ ሽንት ለሽንትም እኮ እንትን አለው ደረጃ አለው። እኛን እኮ ወላሂ እንደ ሽንት እያሳዩን ያሉት እንደ ውሻ እያሳዩን ያሉት እዚህ ሀገር የቆዩ ኤጀንሲ ነን ብለው ደላላዎች ናቸው። ወላሂ ደላላዎች ናቸው። እባካችሁ የኢትዮጵያ ወላጅ ልጆቻችሁን ወደ ሳውዲ አትላኩ፣ ሌላ ሀገር ላኩ። ሳውዲ ተበላሽቷል። ያበላሸውም እንደበላሽም ያደረገው የኛ አበሻ ለብዙ ጊዜ እዚህ ቆይተው ኤጀንሲ ነኝ ደላላ ነኝ ብለው የሚሰሩ ሰዎች በቃ አርክሰውናል፣ ረክሰናል። ያው በየሜዳው ወላሂ ህፃናት ያው እየተደፈሩ ነው። የት እንደደረሱ እየታወቀ አይደለም። አፋልጉኝ ብላችሁ በየቦታው እያለቀሳችሁ አይደል? እባካችሁ ይቅርባችሁ፣ ሳውዲ አትምጡ። ይቅርባችሁ፣ ሳውዲ አትምጡ። ሂዱ፣ ህግ አለበት ሀገር። ግን በዚህ ነገር መንግስትም መፍትሄ ይስጥበት። ውጭ ጉዳይ ሰራተኞችና ማህበራዊ ጉዳይ በዚህ ነገር ግምገማ ያደርግበት። እየሸጠን ያለው እዚህ ሀገር ደላላ ነው። ኢትዮጵያዊ ሆኖ እዚህ ሀገር ደላላ ነው። እያስደፈረንም እያስደበደበንም ያለው ኢትዮጵያውያኖች ናቸው። አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።